በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት ናችሁ? ዛሬ እያንዳንዷን የትምህርት ክፍለ ጊዜ ማስተማር ከመጀመሩ በፊት ስመ ሥላሴን ጠርቶና ማጥቦ ልጆቹን ስለሚያስተምር ስለ አንድ አስገራሚ ትምህርት ቤትና በዚህ ትምህርት ቤት ውስጥ ስለሚገኙ ድንቅ ተማሪዎች የመነገራችሁ የሚሆን ይህን ቪዲዮ እስከ መጨረሻው ካያችሁ ስመ ሥላሴን ጠርቶ ስራን መጀመር ምን ያህል እንደሚጠቅምና በአጭር ጊዜ ውስጥ ውጤታማ እንደሚያደርግ ከዚህ አስገራሚ ትምህርት ቤትና ከልጆች የምንማር ነው የሚሆነው። ስመ ሥላሴን ጠርተውና ማጥበው የዕለቱን ትምህርት የሚጀምሩት የዚህ ትምህርት ቤት ተማሪዎች መምህሩ የዕለቱን ትምህርት አስተምሮ ከጨረሰ በኋላ የሚሉትን እጅግ በጣም ደስ የሚያሰኝ ነገር በዚህ ቪዲዮ ውስጥ አካትቼላችኋለሁ። ይህ ብቻም አይደለም። ይህን ቪዲዮ እስከ መጨረሻው የምታዩት ከሆነ የዚህ ትምህርት ቤት ተማሪዎች የሂሳብ ትምህርት በሚማሩበት ወቅት የዘመሯቸውን 2 ጥሩ መዝሙሮች የምጋብዛችሁ ነው የሚሆነው። ነገ ልጆቻችሁ ትልቅ ደረጃ እንዲደርሱላችሁ የምትፈልጉ ለሀገር ለወገን እንዲጠቅሙ የምትፈልጉ ከዚህም በላይ ደግሞ ፈሪሃ እግዚአብሔር አለባቸው ሰውን የሚያከብሩ ልጆች እንዲሆኑ የምትፈልጉ ይህ ቪዲዮ ለእናንተ ነው። ይህን ካልኳችሁ በቀጥታ ወደ ትምህርት ቤቱ ወስዳችኋለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ መንገድ ራእይ በካህኑ በብፁዕ ቅዱስ ዘካርያስ እና በብፅዕት ቅድስት ኤልሳቤጥ ልጅ በመጥምቀ መለኮት በቅዱስ ዮሐንስ የተሰየመው ይህ ትምህርት ቤት በተመሰረተ በአጭር ጊዜ ውስጥ ሬከርዶችን እየሰባበረ ኢትዮጵያ ውስጥ ለሚገኙ ትምህርት ቤቶች ከሚሰጡ ከፍተኛ ከሚባለው ደረጃ ውስጥ ደረጃ 3 በቅርብ ጊዜ ውስጥ የገባ የመጨረሻው ከፍተኛ የሚባለውን ደረጃ ማለትም ደረጃ 4 ለመግባት 1.2% ብቻ የቀረው ይህ ትምህርት ቤት በዚህ አጭር ጊዜ ውስጥ ውጤታማ የመሆኑ ሚስጥር ምን ይመስላል? ቤት በዚህ አጭር ጊዜ ውስጥ ውጤታማ የመሆኑ ሚስጥር እያንዳንዱ ስራውን ከመጀመሩ በፊት ስመ ሥላሴን ጠርቶ መጀመሩ። ይህ ትምህርት ቤት የት የሚገኝ ይመስላችኋል? አዲስ አበባ፣ ባህር ዳር፣ መቀሌ፣ ናዝሬት፣ ጅማ ከነዚህ ኢትዮጵያ ውስጥ ከሚገኙ ትልልቅ ከተሞች አንዱን ከጠራችሁ ተሳስታችኋል። ይህ ትምህርት ቤት ከአዲስ አበባ ከ400 ኪሎ ሜትር በላይ ርቃ በምትገኝ በአንድ የወረዳ ትምህርት ቤት ውስጥ ትገኛለች። የዚህ ትምህርት ቤት በአጭር ጊዜ ውስጥ ስኬታማ የመሆኑ ሚስጥር በኢትዮጵያ ዋና ዋና ከተሞች እንደሚገኙ ቅንጡ ትምህርት ቤቶች የተተረፈረፈ በጀት አይደለም። ይልቁንስ ሰማይና ምድር በጸኑበት በስመ ሥላሴ ስራውን ሁሉ መጀመሩ ነው። ስለ ትምህርት ቤቱ ይህን ካልኳችሁ አሁን በቀጥታ በዚህ ትምህርት ቤት የትምህርት ክፍለ ጊዜ ከመጀመሩ በፊት መምህሩ ምን ብሎ እንደሚጀምር ተማሪዎችስ ምን እንደሚሉ አይተን እንመለስ። እሺ፣ እንዴት ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። አምላካችን አምባችን መጠጊያችን መድኃኒታችን ቅድስት ሥላሴ የተመሰገነ ነው የተመሰገነ ነው። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን እናታችን ቅድስት ድንግል ማርያም የተመሰገነች ነው። ትምህርት ቤታችን የሻራበት በመጥምቀ መለኮት ቅዱስ ዮሐንስም የተመሰገነ ነው። ዛሬ 26 ነው አይደል? በ26 አባታችን ብፁዕ ቅዱስ ዮሴፍ ታስባል አይደል? አባታችን ብፁዕ ቅዱስ ዮሴፍ የእናታችን የቅድስት ድንግል ማርያም ጠባቂዋ ነው። በዝግና ደግሞ ያክስቷ ምንድን ነው? ያክስቷ ልጅዋ ያክስቷ ማለት ነው። አሁን ነገራችሁ በደንብ አድርጋችሁ እሺ። አባታችን ቅዱስ ማርታና እናታችን ቅድስት ሄርሜላ ነበሩ። የአባታችን የቅዱስ ማርታና የእናታችን የቅድስት ሄርሜላ ስንት ልጆች አሏቸው? ያልኳችሁ ባለፈው 3 ልጆች አሏቸው አይደል? የታላቋ ማን ይባላል? ማርያም። የሁለተኛዋስ? ሶፊያ። የሶስተኛዋስ? ሐና። ሁለተኛዋ ሶፊያ የመጥምቀ መለኮት የቅዱስ ዮሐንስ አያት ናት። የእናቱ የቅድስት ኤልሳቤጥ ነው እናት ናት። ዛሬ ነገራችሁ ግን የመጀመሪያው የድንግል ማርያም አክስት ከሄርሜላ እና ከማርታ የመጀመሪያው ልጃቸው ማርያም የምትባለው የአባታችን የቅዱስ ዮሴፍ ባለቤት ናት ማለት ነው። የእነማን ናት? የእነ ቅዱስ ሶሎሜ እናት፣ የእነ ቅዱስ ያዕቆብ እናት፣ የያዕቆብ መልእክትን የጻፈው። ስለዚህ ዛሬ የሚታሰበው አባታችን ቅዱስ ዮሴፍ ትልቅ ቅዱስ ነው። በረከቱ ከሁላችን ጋር ይሁን። ሌላ ደግሞ ኢትዮጵያዊ ጻድቅ አባታችን አቡነ ማርያም ተሰባራሪ የኢትዮጵያዊ ጻድቅ የአባታችን የአቡነ ሀብተ ማርያም ረድኤቱ በረከቱ ከሁላችን ጋር ይሁን። እናንተ ትልቅ ደረጃ ያሳል ተባረኩ። ሰላም አደራችሁ። ክላስ አሪፍ ነው። እሺ፣ አማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። አምላካችን መሬታችን አንድ ባሕርይ እግዚአብሔር ለኢየሱስ ክርስቶስ የተመሰገነ ይሁን። እናቱ እናታችን ቅድስት ድንግል ማርያም የተመሰገነች ትሁን። ትምህርት ቤታችን የሚጠራበት አባታችን መጥምቀ መለኮት ቅዱስ ዮሐንስ ከእናቱ ከብጽዕተ ቅድስት ኤልሳቤጥ ከአባቱ ከብፁዕ ቅዱስ ከአቡነ ዘካርያስ ጋር የተመሰገነ ይሁን። ተባረኩት በሉ። እንዴት ዋላችሁ? ደህና ዋላችሁ? እሺ፣ ትምህርታችንን አማትበን እንጀምራለን። ሁላችሁም ለማማተብ በትምህርተ መስቀል አምሳል ቀኝ እጃችሁን አዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። አምላካችን መድኃኒታችን አንድ ባሕርይ እግዚአብሔር ኢየሱስ ክርስቶስ የተመሰገነ ይሁን የተመሰገነ ይሁን። ዛሬ ወር በገባ 21 የምትታሰብ በዓል ማን ናት? እናታችን ቅድስት ድንግል ለስም አጠራሯ ክብር ምስጋና ይግባትና የጌታችን እናት የፈጣሪያችን እናት ከፍጡራን በላይ ከፈጣሪ በታች እናታችን ንጽሕተ ንጹሐን ነው አይደል የምንላት? ከንጹሐን ሁሉ የነጻች ንጽሕት ያለች ፍክት ያለች ናት። ከቅዱሳን ሁሉ ደግሞ እናት የተቀደሰች ናት። እናታችን ቅድስት ድንግል ማርያም እናንተ ጥሩ ደረጃ ታድርሳችሁ። ኢትዮጵያ የአስራት ሀገሯ ነው። በአስራት ሀገሯ ላይ በቃል ኪዳን ሀገሯ ላይ ቁም ነገር ታሰራችሁ። እሺ፣ ተባረኩ፣ ቁጭ በሉ። እንግዲህ እንዳያችሁት የዚህ ትምህርት ቤት ተማሪዎች መማር ከመጀመራቸው በፊት ስመ ሥላሴን ጠርተውና ማትመው ይጀምራሉ። ይህ እንግዲህ በሁሉም ሳብጀክት ላይ የሚደረግ ነው። በሂሳብ፣ በእንግሊዝኛ፣ በሳይንስ፣ በሌሎች ትምህርቶችም እንደዚሁ ይደረጋል ማለት ነው። በዚህ ትምህርት ቤት የሚያስተምሩ ሁሉም መምህራን ስመ ሥላሴን ጠርተው እና ማትመው ስራቸውን ይጀምራሉ። እኔ በግሌ በዚህ ትምህርት ቤት ተማሪዎች በጣም ነው የቀናሁትኝ። እኔም እነሱ በተማሩበት መንገድ ተምሬ አልፌ ቢሆን ኖሮ ብያለሁ ሁሌ ያስባለሁ አጋሩ። ስለዚህ ትምህርት ቤት የምንለቃቸው አዳዲስ ነገሮች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ከዚህ በመቀጠል ደግሞ የዚህ ትምህርት ቤት ተማሪዎች የሂሳብ ትምህርት በሚማሩበት ወቅት የዘመሯቸው 2 መዝሙሮች ቃል እንደገባሁላችሁ እጋብዛችኋለሁ። በቀጥታ ወደ መዝሙር ወስዳችኋለሁ። አንተ ለፍ በመንገዴ በኢያሪኮ አንተ ደጉ ሳምራዊ
አሜን። ስለ መዝሙሩ የመዝሙሩ ባለቤት ጌታችን አምላካችን መድኃኒታችን አንድ ባሕርይ እግዚአብሔር ለኢየሱስ ክርስቶስ የተመሰገነ ይሁን። እናቱ እናታችን ቅድስት ድንግል ማርያምም በክብሯ ሁሉ ልክ የተመሰገነች የተወደሰች ትሁንልን። ተባረኩ። አመሰግናለሁ። አሜን አሜን። አብሮ ያሰማን፣ አብሮ ያወርሰን። የምናፍቃትን የምንወዳትን የጌታችን የኢየሱስ ክርስቶስ ክቡር መንግስቱን አብሮ ያወርሰን። እሺ፣ መዝሙሩን እንደወደዳችሁት አልጠራጠርም። ሁለት መዝሙሮችን ጋብዣችኋለሁ። መዝሙሮቹ በጣም ደስ የሚሉ መዝሙሮች ናቸው። በተለይ በህፃናት አንደበት ሲዘመሩ በጣም ደስ ይላሉ። የሚያስገርም እና የሚያስደስት ነገር ነው። በእነሱ ቦታ በሆንኩ የሚያስብል እኛ የመጣንበትን መንገድ የሚያስቆጭ ነገር ነው። እነዚህ ተማሪዎች እንደዚህ ሆነው አድርገው ምን ደረጃ ላይ የሚደርሱ ይመስላችኋል? በእርግጥም እነዚህ ተማሪዎች የነገዋ ኢትዮጵያ ተስፋ ይሆናሉ። እዚህ ጋር የምትመለከቷቸው 100 አለቃ በላይ ይባላሉ። ህብረተሰቡን በማስተባበር ይህን ትምህርት ቤት ከመሰረቱ ሰዎች ውስጥ አንዱ ሲሆኑ በአሁኑ ወቅት የትምህርት ቤቱ የቦርድ አባል ሆነው የሚያገለግሉ ሰው ናቸው። ለትምህርት ቤቱ ውጤታማነትም የላቀ ድርሻ ካላቸው ሰዎች ውስጥ እኚህ ሰው ይጠቀሳሉ ማለት ነው። በሌላ ጊዜ እዚህ ትምህርት ቤት ስላሉ ሰዎች ሌላ ቪዲዮ ይዤላችሁ እመጣለሁ። የዮሐንስና ኤልሳቤጥ ገረማት ልጇ በማኅፀን ቅኔ ሲገኝባት ድምጿን ከፍ አረገች ዓለም እንዲሰማ ሞላት መንፈስ ቅዱስ ለመዝሙር ለዜማ አሁን ደግሞ የዚህ ትምህርት ቤት ተማሪዎች መምህሩ የዕለቱን ትምህርት አስተምሮ ከጨረሰ በኋላ የሚሉትን ደስ የሚል ነገር እነግራችኋለሁ ብዬ ቃል በገባሁላችሁ መሰረት የምነግራችሁ ይሆናል። በቀጥታ ከልጆች አንደበት ሰምተን እንመለስ። እስኪ ምንድን ነው የሚሉት? መምህሩ አስተምሮ ከጨረሰ በኋላ ክላሱን ለቆ ከመውጣቱ በፊት የሚሉትን ነገር በቀጥታ ከተማሪዎች ሰምተን እንመለስ። አሜን። አብሮ ያሰማን፣ አብሮ ያወርሰን። መልካም ቀን። እሺ፣ አሜን አሜን። ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን ብለውታል ተማሪዎች። ተመልካቾቻችን እናንተም በኮሜንት መስጫው ስር እየገባችሁ ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን እያላችሁ ኮሜንት እንድታደርጉ እንጋብዛችኋለን። በቀጣይ ይህ ትምህርት ቤት የት እንደሚገኝ የተማሪዎችስ የትምህርት አቀባበላቸው እንዴት እንደሆነ የማሳያችሁ ይሆናል። ትምህርት ቤት እስካሁን በሰራሁላችሁ ቪዲዮ ትምህርት ቤቱን ያወቃችሁት፣ እዚህ ትምህርት ቤት ያስተማራችሁ፣ ከዚህ በፊት እዚህ ትምህርት ቤት የተማራችሁ ካላችሁ ኮሜንት መስጫው ላይ የት እንደሚገኝ ኮሜንት አድርጉልን። እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።